እግዚአብሔርን መውደድ ግን እንዴት ሊብራራ ይችላል? ሰሞኑን ከሶስተኛ ታናሽ ጋር እያወራን አንዳንድ ቀን የወሬ መንፈሳችን ይመጣልና ያወራን እግዚአብሔርን ግን መውደድ እንዴት ነው እያልን እየተነጋገርን ነበርና እግዚአብሔርስ ይቅር የሚለን መቼ ነው? እንዴት ስንጠይቀው ነው? ያለንበት ሁኔታስ እንዴት ነው? እስከ መቼ ነው እንደዚህ የሚቀጥለው? ምናምን እየተባባልን ከዚህ ነው የተነሳው ወሬው እና ያለንበት ሁኔታ እግዚአብሔርን ከልባችን እስካልጠየቅነው ድረስ እግዚአብሔር ስለሚሰጠን ነገር ሳይሆን ራሱን እግዚአብሔርን መውደድ እስካልጀመርን ድረስ ነገሮች አይስተካከሉም አልኳትና እግዚአብሔርን መውደድ እንዴት ነው አለችኝ። እግዚአብሔርን መውደድ ማለት ብዬ ማብራራት ጀመርኩኝ በቻልኩት ያህል ማለት ነውና እግዚአብሔርን መውደድ ስለሚሰጠን ነገር ሳይሆን ራሱ እግዚአብሔር ስለሆነ ስለፈጠረን አባታችን ስለሆነ አምላካችን ስለሆነ ልጆቹ ስለሆን እዛ ወይ መውደድ ስለሚደረግልን ነገሮች ሳይሆን ከነዛ ውጭ በሆነ መንገድ መውደድ ኢቭን አለማድረጉ እንኳን ለጥቅማችን እንደሆነ አስቦ መውሰድ እንደዛ እያልኩ እያብራራውላት ነበርና አሃ እንዲህ ሊሆን ይችላል አለችኝ። እንዴት አልኳት። ልክ አሁን ለእናቴ ምንም ነገር እንድትልክልኝ እንድትሰጠኝም የሆነ ነገር እንድታረግልኝም ሳልፈልግ እንዲሁ ስለናፈቀችኝ ብቻ ደውዬ እንደምጠይቃት ስለምትናፍቀኝ ብቻ ሄጄ እንደምጠይቃት ስለምወዳት ብቻ እሷን የሚያስከፉት ቦታዎች ሁሉ እንደማልገኘው ደስ እንዲላት የተቻለኝን እንደማደርግላት ሁሉ ነው ብለን እንወስደው እንችላለን አለችኝ። ማርያምን እንባዬ ነው የመጣው። እንደዛ ምንም ላብራራው አልችልም። አሁን ልክ እንደዛ ነው እና እግዚአብሔርን እንደዛ እንወደዋለን። ልክ ከቤቱ ስንቀር እንደሚናፍቀን እናስባለን። ጸሎቱን ሳናደርግ ስንቀር ይናፍቀናል። ሄደን እንጠይቀው፣ ይከፋዋል። በአውደ ምሕረቱ በቅዳሴው ሳያየኝ ሲቀር ደስ አይለውም። ባልፈለጋቸው ቦታዎች ሲገኝ ለክብሩ አይመጥንም፣ ለአባቴ አይገባም ብለን አስበን እናውቃለን። በዛ ወይ አስበነው እናውቃለን። ልክ ለእናትና ለአባቶቻችን ለወላጆቻችን እንደምንጨነቀው ለክብራቸው፣ ለፍቅራቸው፣ ለናፍቆታቸው እንደምናደርገው እግዚአብሔርን በዛ መንገድ አስበነው እናውቃለን። እና በዛ መንገድ ማሰብ አለብን። ተጨንቀናል፣ ሰላም እያጣን ነው፣ ተስፋ ቆርጠናል፣ ብዙ ነገር እግዚአብሔር እንደተወን አስበናል። ግን እኛ ሄደናል ወይ? ቤቱ ጠይቀነዋል ወይ? ከልባችን ነው ወይ? ጥያቄያችን በእውነት እሱን ስለሚያደርግልን ነገር ሳይሆን እሱን በመውደድ ጠይቀናል ወይ? እሱን አፍቆን ሄደናል ወይ? ልባችንን እንጠርጥር። የምር ነው ልባችንን የሸፈተው። ልባችን ነው ዝቅ ብሎ ጥፋቱን አላምን ያለው እንጂ እግዚአብሔርማ በምህረት የታመነ አምላክ በእውነት ይሄንን ካለፉት ካደረገው አሁን ራሱ በዚህ ነገር ውስጥ ሁሉ ስለሚያደርግልን ነገር ከምህረቱ ምንም ያልጎደለ አምላክ እንደሆነ ማወቅ እንችላለን። ራሳችንን እንየው። ግድ የለም ነገሮች ይስተካከላሉ። አመሰግናለሁ።